ሰላም ጤና ይስጥልኝ ውድ የአዲስ ሚዲያ ተከታታዮቻችን፣ በአሁኑ ሰዓት ስለ አቶ ታዬ የተሰሙ መረጃዎችን እንዲሁም ደግሞ ፍርድ ቤት ቀርበው የነበረም ሲሆን የተለያዩ ሁኔታዎችን አሁን እናሳውቃቸዋለን። ከዜናው ጋር መልካም ጊዜ። አቶ ታዬ ዛሬ ችሎት ነበራቸው። ችሎት ቀርበዋል። ችሎቱ የቀረቡበት ስፔሲፊክ ጉዳይ የዛሬ 2 ዓመት ማለትም 2016 ዓ.ም ለመጀመሪያ ጊዜ ሲታሰሩ ከቀረቡባቸው 3 ተደራራቢ ክሶች ጥፋተኛ በተባሉበት ህገወጥ መሳሪያ ይዞ መገኘትን በተመለከተ ቅጣትን ለመስማት ነበር። በዚህ መሰረት ዛሬ ቀርበው ችሎቱ በእኛ በኩልም በአቃቤ ህግ በኩል የቀረበው የቅጣት ማክበጃ፣ በእኛ በኩል ደግሞ የቀረቡት የቅጣት ማቅለያዎችን ከመረመረ በኋላ የመጨረሻ ውሳኔ ብሎ ያመነበት ዛሬ አስተላልፏል። በዚህ ውሳኔ መሰረት አቶ ታዬ 7 ዓመት ከ2 ወር እስራትና 5,000 ብር የገንዘብ ቅጣት እንዲቀጡ በይኗል። ዛሬ ይሄ ይመስላል የዛሬ ውሎ። ምናልባት ከዚህ ከተከሰሱበት ህገወጥ የጦር መሳሪያ ይዞ መገኘት ጋር በተያያዘ ቀደም ሲል ባለስልጣን ስለነበሩ በመንግስት ፍቃድ መያዛቸውን ገልጸዋል። ጠቅላይ ሚኒስትሩን አዳነችን ጨምሮ እሳቸው እንደ አንድ ምስክር ቆጥረው እንዲቀርቡ ጥያቄ አቅርበው ነበረ። በፍርድ ችሎት ወይም ሂደቱ ላይ እነዚህ ባለስልጣናት ፍርድ ቤት አልቀረቡም። የጦር መሳሪያ ምናልባት ይዞ መገኘት በዚህ ደረጃ 7 ዓመት ከምናምን ያስቀጣል ወይ? የቀድሞ ከፍተኛ መንግስት ባለስልጣን በነበሩት ግለሰብ ላይ። መልካም እንግዲህ አቶ ታዬ እንግዲህ በጦር መሳሪያውን በተመለከተ ቀደም ሲል ፍርድ ቤቱ እንዲከላከሉ በተለይ አምና እንዲከላከሉ ብይን ሲሰጥ አቶ ታዬም እሱን የፍርድ ቤቱ ትዕዛዝ ተከትለው የጦር መሳሪያውን በተመለከተ እንዴት እንደታጠቁት የታጠቁትም ራስን ከመከላከል አንጻር እንደሆነ በተለይም ደግሞ ትጥቁን የታጠቁት ጠቅላይ ሚኒስትር አብይ አህመድ አቶ ታዬ ከጦርነቱ ትግራይ ጦርነት ጋር በተያያዘ ከህወሓት የተደቀነባቸው የግድያ ሴራ እንዳለ መረጃ ከሰጧቸው በኋላ መሆኑን እንዲመሰክሩላቸው ይሄን ሲሏቸው ደግሞ ወይዘሮ አዳነች አቤቤና ጫልቱ ሳኒ በአካል 4 ኪሎ ቤተመንግስት እንደነበሩ በምስክርነት ለማስመስከር ጥረት አድርገዋል። ሆኖም አቶ ታዬ በመከላከያ ምስክርነት የጠሯቸው የጠቀሷቸው ባለስልጣኖች በፍርድ ቤት በኩል ቢሆን በፌዴራል ፖሊስ በኩል እንዲቀርቡ ጥረት ሊደረግም ሊቀርቡ አልቻሉም። ያ የተረዳው ፍርድ ቤቱ ደግሞ እነሱ መቅረብን ውድቅ አድርጎ አቶ ታዬን በቀጥታ ጥፋተኛ ብሎ ነው ለዛሬ የቅጣት ውሳኔ ያለፈው። እዚህ ላይ አቶ ታዬ በህጋዊ መንገድ ታጥቀውታል ሳይሆን እያልን ያለ ነው። አቶ ታዬ በህጋዊ መንገድ እንዲታጠቁ በተለይም ጠቅላይ ሚኒስትር አብይ አህመድ የግድያ እቅድ አለ፣ ከህወሓት የተደቀነ አደጋ አለ፣ ያ ተከትሎ ጥንቃቄ ማድረግ አለበት ማለታቸውንና በተለይ ደግሞ ኦሮሚያ ክልል ባለስልጣንና ጨፌ ኦሮሚያ አባል እንደመሆናቸው መጠን የነበራቸውን ጥበቃ ከቤታቸው ራሳቸው ቤቱን የሚጠብቁ ቤታቸው የሚጠበቅላቸው እና ቤተሰቦቻቸው የሚጠበቁላቸው ጥበቃዎች ከተነሱ በኋላ ተከትሎ አቶ ታዬ በህጋዊ መንገድ እንደ አንድ ትልቅ የመንግስት ባለስልጣን ትጥቅ እንዲኖራቸው ሲያመለክቱ ትጥቅ የለንም፣ ለጊዜው ትጥቅ የለንም፣ በራሱ ፈልጎ ካመጡ ግን ህጋዊ አድርገን እንመዘግብልዎታለን የሚል የመንግስት ቃል ተከትለው ነው በራሳቸው የታጠቁት ከቤተሰብ አፈላለግ ያገኙት። ስለዚህ እኛ እያለ ያለነው አቶ ታዬ በቀጥታ መንግስት ባያስታጥቃቸውም የታጠቁበት ዓላማ ራስን ከመከላከል ህገ መንግስታዊ ህጋዊና ተፈጥሯዊ ጉዳይ የተያያዘ ነው። እሱን ቢታለፍ እንኳ ጉዳዩ ዓላማው ከባድ ዓላማ ወይ ራሳቸው ከመከላከል አንጻር ስለሆነ ቀለል ብሎ መታየት ነበረበት። ያ የሚል ስንል ደግሞ በሰብአዊነት ሳይሆን ህጉ አንድን ሰው ራስን ከመከላከል አንጻር ትጥቅ ይዞ ሲገኝ አስተዳደራዊ እርምጃ ይወሰድበታል እንጂ የወንጀል ክስ ሊቀርብበት አይገባም የሚል እንድምታና የህግ ትርጉም ስላለን ነው። ስለዚህ ይህን ታሳቢ ተደርጎ የተፈጸመ ወንጀል ተፈጽሟል ብሎ ካመነ እንኳ ቅጣቱ በዚህ ልክ አይደለም። እውነት ለማውራት አቶ ታዬ ፈጽመውታል የተባሉት ወንጀል ከዓላማው አንጻር ከትጥቅ ብዛት አንጻር ከነበራቸው ካቀረቡት ማቅለያ አንጻር ስታይ ይሄ 7 ዓመት የቅጣት መቅለያ ሳያርፍበት መነሻ ቅጣት ነው። መነሻ ቅጣት ነው ማለት ምን ማለት? 7 ዓመት ተይዞ የቀረቡት 5 እና 10 ወይ ደግሞ 11 12 ማቅለያዎች ሲታሰብ አቶ ታዬ ከ2 ዓመትና ከ3 ዓመት በላይ
የማያስቀጣቸው ድርጊት ነው የሚገኘው። እሱም የምንለው ወንጀሉ የፈጸሙበት ዓላማ መጀመሪያውኑ መከሰስ አልነበረባቸው ብለን የምናምነው ነገር ስለታለፈብን ነው። ስለዚህ በቅጣት ደረጃ በጣም የተጋነነ ቅጣት ነው ያረፈባቸው። ሁለቱም ክሶች ነጻ ተብለዋል። አቃቤ ሕግ ይግባኝ ካለ የይግባኝ ክርክር ይኖረናል። በአንዱ ክስ ግን እኛንን ይግባኝ የምንለው በዚህ ጥፋተኛ ተብለው ይህን ያህል 7 ዓመት በተፈረደባቸው ጉዳይ እኛንን ይግባኝ ብለን የምንከራከረው። ስለዚህ ሌሎች አዲስ ክሶች ግን 3 አሉ። ህዳር 15 የተከፈቱ ለታህሳስ 8 ቀጠሮ የያዝንባቸው በዋስትናና በክስ መቃወሚያ በሚባሉ የቴክኒካል በሆኑ ጉዳዮች ላይ የተከረከርንባቸው ፍርድ ቤት ቀጠሮ የሰጠን ሌሎች አዳዲስ ክሶች አሉ። እነዛ ክሶች በዋነኝነት አቶ ታዬ ታስረው እያሉ ሆርን ኮንቨርሴሽን ላይ በሚባል የዩቲዩብ ቻናል ላይ በተላለፈ ቃለመጠይቃቸው ላይ ማዕከል በፍሬ ነገርነት ማዕከል ተደርጎ የተደራጁ ክሶች ናቸው። እነሱ ራሳቸው ችሎ ገና በሂደት አሉ። አሁን ግን 2016 ለመጀመሪያ ጊዜ የጠቅላይ ሚኒስትር ዴኤታ እያሉ ተይዘው እስር ላይ በህግ ጥላ ስር ከሆኑ በኋላ የተመሰረቱ 3 ክሶች ነበሩ። 2ቱም ነጻ ተብለዋል። አንዱ የጦር መሳሪያ ይዞ መገኘት ጥፋተኛ ተብለው ዛሬ 7 ዓመት እና 2 ወር እንዲሁም 5,000 የብር መቀጮ እንዲቀጣ ምክንያት የሆነ ክስ ነው እያወራን ያለ ነው። በእርግጥ ከዚህ በፊት በተለይ መጀመሪያ አካባቢ ሲያዙ ከፍተኛ የሆነ ሰብአዊ መብት ጥሰቶች ተፈጽሞባቸዋል። ለዛም እሳቸው አቤቱታ አቅርበው ይህ ችሎት ጉዳዩን እያየ ያለው ችሎት ለሰብአዊ መብት ኮሚሽን አጣርቶ ምላሽ እንዲሰጣቸው ትእዛዝ ሰጥቶ በትእዛዙ መሰረት ጥናት ተደርጎ የካቲት 6 2017 ዓ.ም 6 የሰብአዊ መብት ጥሰቶች በአቶ ታዬ ላይ እንደተፈጸሙ ተረጋግጦ ግኝት ተደርጎ የምርመራ ግኝት ተደርጎ ለፍርድ ቤቱ ለዚህ ችሎት ቀርቧል። በእርግጥ ይህ ችሎትም በተደጋጋሚ በዚህ ሰብአዊ መብት ጥሰት ላይ አንድ ትእዛዝ እንዲሰጥ አቤቱታ ብናቀርብ እስካሁን አቤቱታ ሳይቀር በዛሬው ቀን እንገኛለን። አሁን ይሄ እንደተጠበቀ ሆኖ አቶ ታዬ ሁልጊዜ ከተለመደው ከቅሊንጦ ማረሚያ ቤት ወደ አባ ሳሙኤል ሄደዋል። እኔ መረጃ ደርሶኛል ከቤተሰቦቻቸው። ስለዚህ ለምን ወደዛ ሄዱ? በርቀት ደረጃ በእርግጥ ይሄኛው ራቅ ያለ ነው፣ ግን ለምን ሄደ? መንግስት ያው እስረኞች የማስተዳደር መብት ስላለው ለምንስ ወደዛ ወሰዳቸው? ምንስ ፈልጎ ለሚለው ግን ተጨማሪ ጊዜ የሚጠይቀኝ ይሆናል። ስለዚህ በሂደት መንግስት በአቶ ታዬ ላይ መጥፎ ነገር አስቦ ያደረገው ዝውውርና የቦታ ለውጥ ከሆነ እየተከታተሉ ለእናንተ በይፋ እናደርጋለን። ከክስ ይዘት ከቀረባቸው ክስ ይዘቶች በተለይ የመጀመሪያዎችም ሳይሆን አሁን ቀጥሎ የመጡት የክስ ይዘቶችም ሳያቸው ቤዚካሊ አቶ ታዬ በወንጀል ተሳትፈዋል ከሚል ሳይሆን የፖለቲካ ልዩነታቸው በተለይ የፖለቲካ ልዩነታቸው ተከትሎ ደግሞ የመናገር ህገ መንግስታዊ መብታቸው ስለተጠቀሙ የተደረገባቸው ቅጣት ነው ብዬ ነው የማምነው። ስለዚህ ሚዲያዎች አቶ ታዬን የህዝብን አጀንዳ ተሸክመው በመንቀሳቀሳቸው የደረሳቸው በደል እንደመሆኑ መጠን ጉዳዩን የኛ ነው ብላችሁ እየተከታተላችሁ በዚህ ልክ ለህዝብ ተደራሽ ማድረጋችሁ እያደነኩኝ ስራችሁ ቀጥላችሁ አሁንም እንድትቀጥሉበት ነው ምክረ ሀሳብ የምሰጠው።